ሳቄን ስጠኝ ክፍል 5 ልብ አንጠልጣይ ታሪክ ደራሲ ሰሚናስ ተራኪ ሶፊያ ይሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሰልማ እየተነሳች በሉ መጣሁ ብላ ተነስታ ሄደች። ሰሊም አጋጣሚውን ለመጠቀም አስቦ ሚዕራጅ አቤት አቤት አለችው በተቆራረጠ ድምፅ፣ ፍርሃቷ እያሳበቀባት። አንዳንድ ወሬ አውርተው የሁለቱን ፍርሃት ሲለቃቸው ስልክ ተለዋወጡ። ላያቸው በጣም የሚተዋወቁ ይመስላል። ከሩቅ ሆነ የምታያቸው ሰልማ ከራሷ ጋር ማውራት ጀመረች። ቆይ ግን የት ነው የሚተዋወቁት አለች እጇን አፏ ላይ አድርጋ። ተመቻችታ ቁጭ አለች። ከዚህ በፊት 3 ሰው ለትዳር ጠይቋት እምቢ ብላ ቆይ ደግሞ ሁሌ እዚህ ቦታ ትመጣለች፣ ወይ ጉድ አለች በራሷ ሐሳብ እየሳቀች። ሂክማ እንደ ወትሮዋ ጉሊቷን ዘርግታ ቁጭ ብላለች። የሰሚር እናት ከጎኗ ቁጭ ብለው ተክዛ የተቀመጠችውን ኒዕማ ማየት ጀመረች። ሊያወሯት ፈልገው ሁኔታዋን ሲያዩ ፈሩ። የመጣው ይምጣ ብለው ፈራ ተባ እያሉ ጠሯት። አቤት የሰሊም እናት፣ ደህና ነሽ አይደለ? አዎ ደህና ነኝ አለች ፊቷን ሙሉ በሙሉ ወደ እሳቸው እያዞረች። እንደው አንድ ነገር ላወራሽ ነበር። ምንድነው የሰሚር እናት? ቢነግሯት ምን እንደምትመልስላቸው እያሰቡ ፈሩ። ለጁነይድ ያላትን ቦታ ጠንቅቀው ስለሚያውቁ አዎንታ እንደማያገኙ እያወቁ ለመጠየቅ አሰቡ። እንደው የትዬ አይሻ ነገር ባይሆንብኝ ለመጠየቅም አልደፍርም ነበር አሉ በውስጣቸው። እንዴ ሰሚር እናት ወዴት ሄዱ አለች ፈገግ እያለች። የኔ ልጅ አፉ በይኝ፣ በሐሳብ ጥዬሽ ሄድኩኝ። አረ ችግር የለውም ግን በሰላም ነው አይደለ? የኔ ልጅ እንደው በጁነይድ ተስፋ አልቆረጥሽም? አሁንም ይመጣል ብለሽ ታስቢያለሽ? አየ ሰሚር እናት ምን አማራጭ አለኝ ከመጠበቅ ውጪ? እሱን ብዬ አይደለ ቤተሰቦቼን ትቼ የመጣሁት? የኔ ልጅ ቀደርሽን እየኖርሽ ነው። ደግሞ ገና ልጅ ነሽ። ለሉቅማንም ወንድም እህት ያስፈልገዋል። የሰሚር እናት ምን ለማለት እየሞከሩ ነው? የኔ ልጅ የአይሻን ልጅ አወቅሽው? አዎ ከከተማ የመጣውን ነው የምትሉ? አዎ ልጄ ሊያገባሽ ይፈልጋል። ምን ነው የሰሚር እናት ምን ነው ቃሌ ልብላ? ልጄንስ ለማን ትቼ? ጁነይድ ቢመጣስ? አይ መቼም አላደርገውም መቼም። የኔ ልጅ ግድ የለሽም አስቢበት። ምንም አስብበት ነገር የለም። ቁርጡን ይወቅ። ሀገሬን ቤተሰቤን ትቼለት የመጣሁት ባላላት ይበሉት። እውነታውን እያወቁ በመጠየቃቸው አፈሩ። ሉቅማን አቲካን ይዟት እናቱ ወደምትሰራበት ቦታ መጣ። ከሩቅ ያየችው ሂክማ እንባዋን ጠራረገች። አጠገቧ ሲደርስ ለረጅም ጊዜ እንዳላየችው አይነት እቅፍ አደረገችው። ከእቅፏ አውጥታ ግንባሩን ሳመችው። የኔ ልጅ ትምህርት እንዴት ነበር? እንዳለቀሰች እንዳያውቅባት እየሰጋች አሪፍ ነበር እናቴ። ወደ አቲካ እየዞረ እናቴ ተዋወቂያት አላት ራሱን ከእናቱ እያስለቀቀ። ለአቲካ ቦታ ለቀቅላት። አቲካ በፍቅራቸው እየቀናች ለሂክማ እጇን እየዘረጋችላት አቲካ እባላለሁ፣ የሉቅማን የክላሱ ልጅ ነኝ። ሂክማ እየተነሳች አቅፋ እየሳመቻት ትምህርት አሪፍ ነው? አዎ አሪፍ ነው እናቴ። ማሻአላህ በርቱ፣ ትልቅ ደረጃ ትደርሳላችሁ። በደንብ ተማሩ እሺ። እሺ ወደ ሉቅማን እያየች ፈገግ አለች። እማ በቃ ቦርሳዬ ይቀመጥ ልሸኛት። እሺ ልጄ ቶሎ ተመለስ። ቦርሳውን እየተቀበለችው አቲካን እየመራት ወደፊት ሄዱ። ግን ታደለህ ሉቅማን፣ ይችን የመሰለች እናት አለችህ። ደግሞ ትንሽዬ ልጅ ናት። ሉቅማን እየሳቀ ለሷ ስል ነው የምማረው እንጂ ትምህርቱ ቀርቶብኝ ባግዛት ደስ ይለኝ ነበር። ሉቅማኒ ካሁን በኋላ ትምህርት ስለመተው አታስብ እሺ። እሺ በቃ ልመለስ። አንቺም መኪናሽ መጥቷል። ወደ መኪናው አይታ መጥቷል እንዴ? ለምን አብረን ሄደን አባቴን ተዋውቀህ አትመለስም?
አይ አቲካ፣ ሌላ ጊዜ እማም ቶሎ ተመለስ ብላኛለች። አያቴም ትጠብቀኛለች። እሺ በቃ ነገ እንገናኛለን ብለው ተሰናብታው ሄደች። ሉቅማን ወደ እናቱ ተመልሶ ቦርሳውን ተቀብሏት ወደ ቤቱ ሄደ። አቡዘር ያለም ወትሮ ያጉረመርማል። ጠዋት የተደወለበት ስልክ ሰላሙን ነሳው። ብሎ በልጆች መጣ። ቆይ ምንድን ነው የሚፈልገው? ትዳሬ ሲፈርስ ቆሜ ላይ ነው? ያ ረቢ አለ ወደ ላይ አንጋጦ። ቢሮውን ቆልፎ ማሰላሰል ጀመረ። ከዚህ አጣብቂኝ ፈተና የሚወጣበትን መንገድ ማሰብ ጀመረ። በሁሉም አቅጣጫ የታየው አንድና አንድ መንገድ ብቻ ነው። እሱም አቡዘር አውጥቶ አውርዶ አስቦ አሰላስሎ ከአንድ ውሳኔ ደረሰ። እሱም ሷቢር በሚፈልገው መንገድ መደራደር። የጠዋቱ ቃላቶቹ ትዳሩን ያፈርሳል። ትዳሩን በህይወት ለማቆየት ያለው አማራጭ ይህ መንገድ ብቻ ነው። አቡዘር ለአማር ደወለለት። አማር ይህን ሚስጥር ስለሚያውቅ ለብቻው መወሰን ስለከበደው አማርን መጠባበቅ ያዘ። ቢሮ ተንኳኳ። አማር ይሆናል ብሎ ስላሰበ ወዲያው ከፈተ። ያሰበው ልክ ነበርና እና ልጄ ግባ መንገድ እየለቀቀለት። አባቴ ችግር አለ? አዎ ልጄ፣ ያሁኑ ከበድ ያለ ችግር በሰብር ካልሆነና እሱ በሚፈልገው መንገድ ካልሆነ የማይታለፍ። አባቴ አሁንም ሷቢር ነው? አዎ ልጄ፣ ለዘመናት የደበኩትን ሚስጥር ሊያወጣው ነው። ገባኝ። በምላሹ የሚፈልገው ነገር አለ ማለት ነው? አዎ ልጄ፣ የሐዋሳውን ድርጅት በስሙ እንዳደርግለት ይፈልጋል። አባቴ አትጨናነቅ፣ እሱም አይናገርም፣ ድርጅቱም አይሰጠውም። ቀና ብለው እያየው ልጄ ምን ማለት ነው? ተጨንቄያለሁ። አንተ ትቀልዳለህ ወይ ሷቢር? ጠፍቶህ ነው እሱ? አይደለም አባቴ፣ እሱን መቀመቅ የሚያወርደው ማስረጃ በእጅ አለ። ልጄ ምን እያልክ ነው? የምን መረጃ? አባቴ ጊዜው ሲደርስ እነግርሃለሁ። ልጄ አይሆንም፣ አሁኑኑ ንገረኝ። በመጀመሪያ ቃል ግባልኝ ምንም አይነት እርምጃ እንደማትወስድ። ቃሌ ነው ልጄ። ስልኩን ከኪሱ አውጥቶ አንዳች ነገር መፈለግ ያዘ። የሚፈልገውን አግኝቶ ፈገግ እያለ ለአባቱ አሳየው። አቡዘር በጣም ደነገጠ። ልጄ ምንድን ነው? ከየት አመጣኸው? ይሄ እኮ ሷቢርን የሚያጠፋው ማስረጃ ነው። አባ ለዚህ ነው እሱም አይናገርም ድርጅቱም አይሰጠውም ያልኩህ ለዚህ ነው። የኔ ልጅ አኩራኸኝ። የኔ ልጅ አላህ ያሳድግህ ልጄ። እንዴት አገኘኸው ግን? አባ በኋላ እነግርሃለሁ። ሚዕራጅ እየፈለገችኝ ነው። ላግኛትና እነግርሃለሁ። እሺ ልጄ፣ በኋላ እናወራለን። አማር ተነስቶ እየወጣ የበሩን እጀታ እየያዘ ወደ ኋላ እየዞረ አባቴ አትጨነቅ፣ ስትጨነቅ ማየት አልፈልግም። በጭራሽ አትጨነቅ እሺ? እሺ ልጄ እሺ። ተሽከርካሪ ወንበሩን ስቦ እየተቀመጠ አልሐምዱሊላህ አለ በረጅሙ ተንፍሶ። ሚዕራጅ የት ነሽ? ወንድሜ ምን ያስጮሃል? እዚህ ነኝ እያቀፈችው። ሚዕራጅ በልጅነቷ የአማር እናትን ጡት ስለጠባች ለነሱ መተቃቀፍ ሐላል ነው። ምን አዲስ አለ እንደዚህ አስቸኩለሽ የጠራሽኝ? ኧረ እባክህ ቸኮልክ አይደለ? በጣም በጊዜ መጣ። የሰው ልጅ 5 ደቂቃ አይፈጅበትም። የኔ ትንሽዬ አባ ጠርቶኝ እኮ ሄጄ ነው። ይቅርታ። እሺ በቃ ይሁንልህ። ተናገሪያ፣ አፍጥኙ። ምሳ ይብላን እናወራለን። ተነስ፣ ሰግደህ ና። እኔም ሰግጄ የተለመደው ቤት እጠብቅሃለሁ። እሺ በአንቺ ግብዣ ከሆነ ብሎ ተነስቶ ጥሏት ወጣ። ቀድማው ደርሳ የሚበሉትን አዛ አማርን መጠባበቅ ጀመረች። ስልኳ መልእክት ሲቀበል ሰማች። ወዲያው ስልኳን ከቦርሳዋ አውጥታ አየችው። ሰሊም ነበር። ምሳ ልጋብዝሽ ይላል። አንብበው ፈገግ አለች። ወደ ላይ ሄዳ ማታ ያወሩትን እያነበበች እንደ ጅል ብቻዋን መሳቅ ጀመረች። ቀና ስትል አማር ሲመጣ አየችው።
ቶሎ ብላ ስልኳን አጥፍታ ወደ ቦርሳዋ መለሰችው። ምንድነው ደግሞ ለብቻ መሳቅ? ኧረ አማር ደግሞ ሳይህ እኮ ጉማሬ መስለኸኝ ነው። ኧረ እባክሽ ለዛ ነዋ ለብቻሽ እንደ ጀማሪ እብድ የምትስቂው። አስተናጋጁ ያዘዘችውን አቀረበላቸው። መልካም ማዕድ ብሏቸው ሄደ። እያጎረሳት ቀጤ ተናገሪ እንዴ ቆያ እንብላ። አንቺ የሆድሽ ነገር አይሆንልሽም አይደለም? እየነገርሽኝ ትበያለሽ። ይሄን ሁሉ ምግብ እንደሆነ ለብቻ ያልጨርሰው። እሺ ብላ መናፈሻ ውስጥ የተፈጠረውን እንዳለ ነገረችው። ከት ብሎ እየሳቀ ቆይ ሰልማ ትንሽ እየሆነች ነው እንደምትሄደው? ተዋት ባክህ። እኔም ትቻት ተመለስኩ። በጣም አናዳኛለች፣ ግን ባትነሳ እኮ እየተቅለበለበች አናወራም ነበር። እንደ መኮሳተር እያለ ትንሿ ተጠንቀቂ እሺ፣ ብዙም መለፋደድ አያስፈልግም። ኒካ ማሰር አለባችሁ። ኧረ አማሬ አሁን እና አጉል ፍቅር ፍቅር እያልኩ ልጃጃ ልትይ ነው? አይ እንደዛ ሳይሆን ትንሽ ጊዜ እፈልጋለሁ። እሺ እንዳልሽ ሁሉንም ነገር በገደብ ታረጋለሽ። እሺ ወንድሜ። እየተፍለቀለቀች የመቀመጫውን መደገፊያ እየተደገፈ ሰሊም ሳትለፋ እህቴ ልትወስድ አታስበው አለ በውስጡ። በቃ እንሂድ አማሬ፣ ብዙ የምሰራው ስራ አለ። እሺ በቃ ተነሽ እንሂድ፣ እኔም የምሄድበት ቦታ አለ። ሂሳብ ከፍለው ወጡ። አማር አንድ ሐሳብ መጣለት። እሱም ሰሊምን ጓደኛው ሊያደርገው፣ ግን ምን አይነት መንገድ መጠቀም እንዳለበት አያውቅም። ከአንድ ጥግ መኪናውን አቁሞ መሳብ ጀመረ። በመስታወቱ በኩል ወደ ኋላ ሲያይ ሰሊም ከእናቱና ከአያቱ ጋር ሲመጣ አየው። ወዲያው አንድ ሐሳብ መጣለት። ወዲያው እንዳመመው ሰው ከመኪናው እያሳለ ወረደ። ሰሊም በጣም ደንግጦ ወደሱ ተጠግቶ ምን ሆነህ ነው? ወደ ሐኪም ቤት እንሂድ አሉት። አያቱ ጎንበስ ብለው የአማርን ትከሻ እየነካኩ፣ ኧረ እናቴ ችግር የለውም ወንድም፣ ውሃ ልታመጣልኝ ትችላለህ? እሺ ብሎ ሰሊም እየፈጠነ ወደ አንድ ሱቅ ሄደ። ውሃ ገዝቶ ተመለሰ። ከፍቶ እየሰጠው ሐኪም ቤት ላደርስህ እችላለሁ አለው። አይ ከቻልክ መኪናውን ያዝልኝ አለው። ሰሊም ወደ እናቱ እየዞረ እማ፣ አያቴ በቃ ውስጥ ጠብቁኝ አድርሼው ልመጣ ነው አላቸው። እናቱ ቅር እያላት ተስማማች። እነሱ ወደ አንድ ሆቴል ሲገቡ ሰሊም ደግሞ በአማር አቅጣጫ ጠቋሚነት መኪናውን ነዳው። ክፍል 6 ይቀጥላል። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለምትከታተሉን ምስጋናችን ከልብ ነው።